ውጪ ለካሳየው ኦሬዲ ለካቪዲዮ እየተቀጠቀኝ አለና አንዳንዴ ስራ ቦታ ሆናችሁ እንደ ነገር ስትሰሩ ሀሳባችሁ ይሰርቃል። ለማንኛውም እንደገና ይጀመራል። ኔቨር ጊቭ አፕ ጋይስ። ሳውሪ ነበረ ስለ አንድ ሄንድ ነበረ እቺኛውን እያሳየዋችሁ ነበር። በጣም ያምር ሄንድ ነው ባይዘይ ለዘናጮች ቼና ነው ውስጡ ላይ ግን ቦታ የለም። ምን ነው ስልካችሁን በእጃችሁ ነው የምትይዙት። ግን በጣም በቃ ይገን ነው ሴቶች እነሱ እንደው ውድ ነው ታውቁታላችሁ። ግን የዛሬ ጉዳይ እሱ አይደለም። ስለሚጉ ጀስት ሳስበው ሳይሆን እንጂ ጉዳይ ዋናው ጉዳይ ስለዚህ ቤት ስልክ አይደለም። እኔ የመጣሁት እቺን ማይክ ላሳያችሁ። እቺን ማይክ ባለፈው ከሁለት ቀን በፊት ሌላ ቪዲዮ ሰርች ነበረ እና ስለ እንትን ማለት ነው እና ዩቲዩብ ዩቲዩብ ጀምሬያለሁ። እዛ ላይ ባለፈው ቪዲዮ ሰራ 33 ሰብስክራይብ ነበረኝ። ዛሬ ግን በሁለት ቀን ውስጥ 39 ሰብስክራይብ ልገባ ችያለሁ ማለት ነው። 40 ልገባ አንድ ነው የቀረው። ደግሞ አንድ ፕሮሚስ ነበረኝ 100 ሰብስክራይብ ከገባሁኝ ጥያቄ አዘጋጅቻለሁ። ጥያቄን በስትክክል ለመለሰ ሰው እቺኛው ማይክ ሸልማለሁ። ሁለት ፍሬ ናት። አሁን ለምሳሌ ኢንተርቪው ማድረግ ፈልጉ ምንም አይነት ሁለት ሆናችሁ መስራት ለምትፈልጉ ልጆች ስፔሻሊ ኢትዮጵያ ለምትኖሩ ልጆች እቺ ማይክ በጣም ኢምፖርታንት ናት። ዋይርለስ ማይክ ናት እና በጣም ረጅም ጊዜ ልታሰራችሁ የምትችል ናት እና ደግሞ ከ1 ሜትር መቅረጽ ይችላል። እንዲህ ባደረገው ራሱ ምንም በቃ ድምጽ በጣም ከፍ አድርጎ ነው የሚያሰማው። እንደኔ ድምጻችሁ ሎው ለሆነ ሰዎች ድምጽ አሁን በጣም ሎው ነው። በጣም ከሰው ጋር ሳወራ ድምጽ ሎው ነው። አንዳንድ ሰው በተፈጥሮ ቆንጆ ድምጽና ከፍ ያለ ድምጽ ያለው ሰው አለ። የኔ ግን ሎው ስለሆነ ያለች ማይክ ምንም ነገር መስራት አልችልም። ፒክቸሩን ደግሞ እዚህ ጋር አስቀምጥላችኋለሁ። እርግጠኛ ነኝ ደግሞ ይሄንን ማይክ የሚፈልግ ሰው በጣም ብዙ ሰው እንደሚፈልገው አውቃለሁ። ኢቭን ትልልቅ ዩቲዩበሮች ቲክቶክ ላይ የሚሰሩ ልጆች ያለዚህ ሲሰሩና ያለ ማይክ ሲሰሩ ልዩነት አለው። ድምጻችሁ ጥራት ሲኖረው ባይዘይ ቪዲዮ ላይ አንድ ቪዲዮ ሲሰሩ ድምጻችሁ ጥራት ሲኖረው ቫይራል የመውጣት እንትን አለው ባህሪ ያለው ማለት ነው እና ድምጻችሁ ደግሞ ጥራት እንዲኖረው እቺ ማይክ ታስፈልጋችኋለች እና ዩቲዩብን ሰብስክራይብ ካደረጋችሁልኝ 100 ሰብስክራይብ ካደረሳችሁኝ ኢቭን ጎላችን አይደለም መነሻችን ነው 100 ሰብስክራይብ ካስገባችሁኝ እኔ ደግሞ ጥያቄ ያዘጋጀሁትን ጥያቄ ጠይቄ በስክክል ለመለሰ ሰው ጊቫዌ ይሰጣል ማለት ነው እና ፋሚሊ ሁኑ ሪል ፋሚሊ ሁኑ እና ዩቲዩብ ላይ የሚገናኝ ምርጥ ቪዲዮ ሪአክሽን እየሰራው ነው ደግሞ አፕሎድ እያደረኩኝ ነው እና ተመልከቱልኝ። ዝም ብላችሁ ሰብስክራይብ ብቻ ሳይሆን ደግሞ ከተመቻችሁ ቪዲዮውን እዩልኝ እና አመሰግናለሁ። ለዛሬ ያስኩት ቪዲዮ ይሄን ይመስል ነበረ። ባይ ማርካብ የመሐለቁ ጫፍ ባይሰራ ራቅቶ እንዳይቆሙሉ ከአንድ ስፍራ ቃልሽ ሆነና ቦታው ማይገኝ ሰላላ አረገው ልቤን ሰው አማኝ ቦይ ልቀድለት እምባዬ ፈሶ ማይበቃው ወፍጭ ጭጭስኪ ቆሜ ነው ሌቱን ማነጋው ቦይ ልቀድለት እምባዬ ፈሶ ማይበቃው